ኢማም አሕመድ ኢብኑ ሐንበል አላህ ይዘንላቸው ልጃቸው ሲያገባ የመከሩት ምክር፣ ልጄ ሆይ እነዚህን 10 ነገሮች ለባለቤትህ መፈጸም ካልቻልክ በትዳር ሕይወትህ ደስተኛ መሆን ስለማትችል ምክሬን ጠበቅ አድርገህ ለመያዝ ሞክር። አንደኛ፣ ሴት ልጅ ምቾትን ስለምትፈልግ ያለህን ነገር ሳትሰስት አጋራት። ሁለተኛ፣ ሴት ፍቅርህን እንድትገልጽላት ትሻለች። ባገኘኸው አጋጣሚ ፍቅርህን ከመግለጽ ወደ ኋላ አትበል። ሶስተኛ፣ ሴቶች ግትር ወንዶችን ይጠላሉ፣ ደካማ ወንዶችን ደግሞ ይንቃሉ። አንተ ጥንካሬ በሚያስፈልግበት ቦታ ጠንካራ፣ ሌላ ጊዜ ደግሞ ገር ለመሆን ሞክር። አራተኛ፣ ሴቶችን መልካም ንግግር፣ ውብ ገጽታን፣ ንጹህ ልብሶችና ጥሩ መዓዛ ስለሚማርካቸው ሁሌም እነዚህ ነገሮች እንዲኖሩህ ጥረት አድርግ። አምስተኛ፣ ለሴት ቤቷ የቤተ መንግሥት ያህል ክብር የምትሰጠው ስፍራ ነው። ቤቷ ስትሆን ዙፋኗ ላይ በክብር የተቀመጠች ንግሥት ያህል ክብር ይሰማታል። በምንም ተአምር የሚያፈርስባት ነገር እንዳትፈጽም፣ ከንግስና ዙፋኗ ላይ ልታወርዳት እንዳትሞክር። ይህን ካደረክ ንግስናዋን እንደመቃወም ይቆጠራል። ለንጉስ ንግስናውን ከመቀናቀን የበለጠ ትልቅ ወንጀል የለምና ጥንቃቄ አድርግ። ስድስተኛ፣ ሴት የቱን ያህል ብትወድህም ቤተሰቧን ማጣት አትፈልግም። አንተን ከቤተሰቧ በላይ እንድትወድህ ለማድረግ አትጣር። ይህን ማድረግ ፍጻሜው የማያምር ጠላትነትን ሊያመጣብህ ይችላል። ሰባተኛ፣ ሴት ከጎንህ ጠማማ አጥንት መፈጠሯን አትዘንጋ። ይህ አፈጣጠሯ የውበቷ ሚስጥር መሆኑን እወቅ። ትንሽ ስህተት ባየህ ቁጥር አቀናታለሁ እያልክ እንዳትሰብራት ተጠንቀቅ። ስብራቷ ፍቺ ነው። ላቃናት ከሞከርኩ ትሰበራለች በማለትም የባሰ እንድትጠም መንገድ አትክፈትላት። መካከለኛ ሰው ሁንላት። ስምንተኛ፣ ሴት አንዳንዴ የዋልክላትን ውለታ ልትዘነጋ ትችላለች።